ሰላም እንዴት ናችሁ? ዛሬ ደግሞ ይዘንላችሁ የመጣነው የአንድ ብርቱ አባትን ታሪክ ነው ወደ እናንተ ይዘንላችሁ የመጣነው። እናንተም ታዲያ ይሄንን ፔጅ ታሪኩን እየሰማችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሌላም ታሪኮችን ለማግኘት ይሄንን ቪዲዮ ደግሞ ለብዙሃን እንዲደርሱና ከዚህ ታሪክ ብዙ እንዲማሩ ሼር ማድረጋችሁን እንዳትረሱ። ወደ ታሪክ ይገባለሁ። የዛሬው ባለታሪካችን አቶ በላይ ይባላሉ። አቶ በላይ ባለቤታቸው ቀደም ብለው በማረፋቸው ምክንያት የሶስት ልጆቻቸው ብቻቸውን የማሳደግ ኃላፊነት እሳቸው ላይ ነበረ። አቶ በላይ ብዙ የማይናገሩ በትጋት መስራት እንጂ ቅሬታን የማያውቁ ሰው ነበሩ። በየቀኑ በማለዳ ተነስተው ወደ ከተማ በመሄድ በቀን ሰራተኝነት፣ በድንጋይ መፍለጥ፣ ዕቃ በመሸከም እንዲሁም ደግሞ ከጭነት ላይ ዕቃ በማውረድ ስራ ላይ ነበረ ራሳቸውንና ልጆቻቸውን የሚያስተዳድሩት። ታዲያ አቶ በላይ የመጀመሪያ ልጃቸውን ዩኒቨርሲቲ ልከዋል። ሁለተኛ ልጃቸው 9ኛ ክፍል ነች። የመጨረሻኛና ትንሽየዋ ልጃቸው ደግሞ 5ኛ ክፍል ነች። የሁለት ሴት ልጆች እንዲሁም ደግሞ የአንድ ወንድ ልጅ አባት ናቸው። የአቶ በላይ ባለቤት ያረፉት በህመም ምክንያት ነው። ባላቸው የገንዘብ እጥረትና ከኢኮኖሚ አንጻር ባለቤታቸውን ማሳከም አለመቻላቸው ሁል ጊዜ ለእሳቸው ጸጸትና የሚያንገበግባቸው ነገር ነው። ታዲያ አቶ በላይ ባለቤታቸው ካረፈች በኋላ ያሳለፉት ትግል ቀላል የሚባል አይደለም። የመጀመሪያው ልጃቸው ዩኒቨርሲቲ በሄደ በሁለተኛ ዓመታቸው ነበረ ባለቤታቸው ያረፉት። ታዲያ ከዛ በኋላ ልጃቸው የሚማረው ለ5 ዓመታት ስለነበረ የ3 ዓመቱን የዩኒቨርሲቲ ትግል እንዲጨርስ በየወሩ ማድረግ ያለባቸውን ማድረግ አለባቸው። ከዛ በተጨማሪ እዚህ ያሉት ሁለቱ ሴት ልጆቻቸው እንዲሁም ራሳቸውን ጨምሮ አስቤዛ፣ ሌላም የሚያስፈልጉ ነገሮች ለመኖር የግድ የሚያስፈልጉንን ነገሮች እሳቸው በእንደዚህ አይነት ስራ ማሟላት ነበረባቸው። አቶ በላይ እጅግ በጣም ትዕግስተኛ ናቸው። ታዲያ አቶ በላይ በየቀን ተቀን ጉዟቸው ላይ የሚያጋጥማቸው ብዙ አይነት ችግር አለ። ታዲያ እንደ አንድ አባት ልጆቻቸውን ለማሳደግና የልጆቻቸውን ኃላፊነት ደግሞ ለመወጣት እንደ ሰው እንኳን ሳይሆኑ አንገታቸውን ደፍተው የናቃቸው ላይ አንገት ደፍተው የሰደባቸውንም አንገት ደፍተው ያከበራቸውንም መርቀው እየሸኙ ልጆቻቸውን ለማሳደግ ደፋ ቀና የሚሉ አባት ናቸው። ታዲያ አቶ በላይ አንድ ቀን ነበረ የህይወታቸው ምዕራፍ ከዕለት ተዕለት እየዋሰና እየተቸገሩ የመጡት። ታዲያ አቶ በላይ በጣም ዝምተኛና ትዕግስተኛ በመሆናቸው በሚሰሩበት አካባቢ ሁሉ ሌላው ሰው እሳቸው ላይ ጉልበተኛ ይሆንባቸዋል። ታዲያ ያቺ አንድ ቀን ህይወታቸውን የከፋ እንዲያደርገውና እንዲማረሩ እግዚአብሔር አምላክንም እንዲያማርሩ ያደረገቻቸው ያቺ ቀን ላይ አንድ የቀን ሰራተኛ የሚፈልግ ትልቅ ባለሀብት ወደ እሳቸው ይመጣል። የቀን ሰራተኛ ፈልጌ ነበረ፣ እኔ እሰራልሃለሁ ልጄ። አይ አባቴ እርስዎ እንኳን መስራት አይችሉም፣ ወጣት ነው የምፈልገው። አይ ልጄ ችግር የለውም አቅምም አለኝ እኔ እሰራለሁኝ አላቸው። ነገር ግን ወጣቱ እሳቸውን አልሰማቸውም። እርስዎ እኮ አባት ኖት፣ በዚህ ዕድሜዎት እንዴት አድርገው ይሰሩልኛል? ታዲያ ግን እሳቸው ልጆቻቸውን አብልተው ለማሳደር የግድ መስራት እንዳለባቸውና ያለባቸውን ችግር ይነግሩታል። እሺ ጥሩ ብሎ እሱም ደግሞ አቶ በላይን ይዟቸው ሄዷል። ታዲያ አቶ በላይ ያቺ ቀን ላይ ድንጋይ ተሸክመው ሲወጡ አንድ ወጣት ልጅ በጎናቸው ሲያልፍ ያይና እንዴ ምን ማለት ነው? እኛ ወጣቶቹ እያለን እሳቸውን እንዴት ታሰራቸዋላችሁ? እኛ ስርዓተን አይደል እንዴ የምንንከራተተው? እኛንማ ለማሰራት እና ገንዘብንም ላለመክፈል ብላችሁ አቅመ ደካማዎችን ታሰራላችሁ አይደለ ብሎ ከባለቤትየው ጋር ሰጣ ገባ ውስጥ ገባ። ነገር ግን አቶ በላይ ልጄ እኔ ነኝ ያልኩት፣ ለእኔ አስበህም ከሆነ እግዚአብሔር ይባርክህ፣ ነገር ግን እኔ መስራትም ስላለብኝ አቅሙም ስላለኝ ነው አላቸው። ልጁ ግን ከባለቤትየው ጋር ሰጣ ገባ ውስጥ ገብተው ስለነበረ በድንገት ድንጋይ አንስቶ ባለቤትየውን ወርውሮ ፈነከታቸው። ታዲያ ያኔ ነበረ አቶ በላይ የእድሜ ልክ ጸጸታቸውን እንዲፈጠር ያደረገው። አቶ በላይ ሰውየውን አንስተው ወደ ሐኪም ቤት እንዲሄዱ ሰዎችም ተባብሯቸው ሐኪም ቤት ሄደ። ልጁ ባላስፈላጊ ነገር ሊያውም ገና ለገና እኔ በላው ብለው እንዴት እንደዚህ ያደርጋል መብከንከን ጀመሩ። ሰውየውም ደህና ተሽሎት ብድግም አለ። ተያይዘው ወጡ። ይቅርታ አቶ በላይ እርስዎን ከዚህ በላይ ማሰራት አልችልም፣ የሚያልፈው የማያገድመው ሰው እኔን ነው የሚወቅሰው አሏቸው። ተው ልጄ ልጆቼን ማብላት አለብኝ። አይ
እኔ የሚገባውትን አደርጋለሁ፣ ነገር ግን ዛሬ እኔ ጋር እንዲሰሩ አልፈቅድሎትም፣ አዝናለሁኝ አላቸው። ታዲያ አቶ በላይ ምንም ማድረግ ስለማይችሉ እሺ በማለት ያው የተሰጣቸውን ገንዘብ ይዘው ሄዱ። ያን ቀን ግን ወደ ቤት ከመግባታቸው በፊት ከመንገድ ዳር ቁጭ ብለው እግዚአብሔር አምላክ ሆይ ስለምን ይሄ ሁሉ ፈተና ለእኔ? ልጄን አስተምሬ ማስመረቅ አለብኝ። ሴት ልጆቼን ደግሞ ወጥተው እንኳን እንዳይሰሩ ሴት ናቸው፣ ጥቃትም ይደርስባቸዋል። እነሱን ሸሽጌና አቅፌ ጥሩ ደረጃ ላይ ማድረስ እንዳለብኝ ታውቃለህ። አምላክ ሆይ አንተ ለእኔ ይህን ያህል አይደለህም፣ አላማረርህም። በሰው ፊትም ለምን እንደዚህ ያደረግከኝ አልልህም፣ ግን ደግሞ በአቅሜ ልክ ፈትነኝ እባክህ አምላኬ። ይህንን እያሉ ለረጅም ሰዓት ጌታቸውን በማማረር ያለቅሱ ነበረ። ታዲያ ያን ቀን ነበር አቶ በላይ ለመጀመሪያ ጊዜ እግዚአብሔር አምላክን ያማረሩበት ቀን። ሁሌም እንዳመሰገኑ ነበረ። ነገር ግን ያቺ የተረገመች ቀን እግዚአብሔር አምላካቸው ጋር ያላቸውን ቁርኝነት ተስፋ እንድታስቆርጥ አደረገቻቸው። ከዛ በኋላ አቶ በላይ ቀና ብለው እንኳን ወደ እግዚአብሔር መጸለይ አቆሙ። ቀና ብለው እንኳን እግዚአብሔር አምላክ ሆይ ብለው ማለትን እርግፍ አድርገው የተዉት። ከዛን ጊዜ በኋላ ግን ነገሮች ጥሩ አልሆኑም ነበር። ሁል ጊዜ ማማረር፣ ሁል ጊዜ እግዚአብሔርን ባጠፋን ቁጥር ወይንም እኛ ባጣን ቁጥር ጌታችንን ባማረርን ቁጥር ያው ሊፈጠር የሚችለውን ነገር ከየአንዳንዱ ታሪኮቻችን እናንተም እየተገነዘባችሁ ነው ብለን እናስባለን። ታዲያ አቶ በላይ በዛ ሁኔታ ለረጅም ጊዜያቶችን ቆዩ። ከቀን ወደ ቀን ስራ ማጣት፣ ከቀን ወደ ቀን መራብ፣ ከቀን ወደ ቀን ችግርን እንኳን ሊያሳዩቸው የማይፈልጉት ልጆቻቸው ችግር እያዩባቸው መጡ። ታዲያ አሁንም እግዚአብሔር አምላክ ሆይ ለምን ለእኔ ይሄ ይገባል ብለው ጌታን ማማረር እንጂ መልሰው ጌታ ሆይ አንተ ትልቅ ነህ፣ አንተ ያልከው ይሁን እንኳን ማለትን አልፈቀዱም። ታዲያ አቶ በላይ በዚህ ሁኔታቸው ለወራቶችን ያህል ቆይተዋል። ለወራቶች ያህል ደግሞ ስራ አጥተዋል። ለወራቶች ያህል ደግሞ ልጆቻቸውም እሳቸውም ተርበዋል። ለወራቶች ያክል ለልጇቸው የሚልኩትን ገንዘብ እንኳን በቅጡ ማጠራቀምም በቅጡ መላክም አልቻሉም ነበር። እግዚአብሔር አምላክ ሆይ እስካሁን አማረርኩ፣ እሺ ይሁን፣ ላመስግንህ፣ ተመስገን። ስለሆነውም ስላልሆነውም አመሰግንሃለሁ። ግን እባክህ አልራብህ፣ ግን እባክህ ልጆቼ ችግርን አያዩብኝ። አንድ ያለኋቸው እኔ ነኝና ሴቶች ልጆች አሉኝ። አምላኬ እባክህ ይህችን ጸሎት አንዲት ቀን ነበር የጸለዩት። ታዲያ እግዚአብሔር ሲመልስን በፍጥነት አይደለም። ያንቺን መልስ ያንን ቀን አንድ ቀን እንኳን ሳያድር ነበር የተመለሰላቸው። ያቺን ጸሎት የጸለዩት ስራ ፍለጋ ጠዋት ሲወጡ ነበር። እግዚአብሔር መልካምነት ያቺ ዕለት ጠዋት ነበር። እሳቸውም ስራ አገኙ። ታዲያ ዘስንት ቀናት ልጆቼን ምን ይዤላቸው ልግባ ብለው አእምሯቸው ሲጨናነቅ የነበሩት አቶ አባተ ዛሬ ላይ ገንዘብም አግኝተው ስራቸውንም ሰርተው የልጆቻቸውን አስቤዛ ችለው ለልጃቸው የሚላክ ብር እስኪተርፋቸው ድረስ ስራቸውን ጥንቅቅ አድርገው ሰርተው ወደ ቤታቸው ገቡ። ታዲያ አቶ በላይ ለልጆቻቸው ማነስን፣ ለልጆቻቸው ዝቅ ብሎ መታየትን አይፈልጉም። ማለትም ልጆቻቸው እንዲያንሱባቸው አይፈልጉም። ከሰው ሁሉ ከሰው እኩል በፈገግታ በደስታ በሁሉም ነገር እንዲኖሩላቸው ነበረ ፍላጎታቸው። የእግዚአብሔር መልካምነት ታዲያ እሳቸውንም እግዚአብሔር እየረዳ እሳቸውም እግዚአብሔርን እያመሰገኑ ልጃቸው እስኪመረቅ ጊዜ ብዙ ታገሉ። ብዙ ለፍተውም ልጆቻቸውን ጥሩ ደረጃ ላይ ለማድረስ ሞክረዋል። የቀሩትን 3 ዓመታት ልጃቸው እስኪመረቅ ድረስ ልጃቸው ደግሞ 12ኛ ክፍል ደርሳላቸዋለች። ትንሽየዋ ደግሞ 8ኛ ክፍል ደርሳላቸዋለች። እግዚአብሔር ሆይ አመሰግንሃለሁ። ቢያንስ አሁን ልጆቼ የሚተሳሰቡበት የሚተጋገዙበት ትንሽም ቢሆን ማገናዘብ የሚችሉበት እድሜ ላይ ናቸው። ታዲያ አንተ ይህንን አደረግ። እኔ ግን ለጥቂት ወራቶች አንተን ስኮንን ሳማረር ቆየሁ። ጌታ ሆይ ይቅር በለኝ። በአንተ የማይሆን በአንተ በኩል የማይሳካ ሁሉ ይቅር። አንተ ትልቅ ነህ። ይሄ የሁልጊዜ ጸሎታቸው ነበረ። ታዲያ እግዚአብሔርም መልስ ሲመልስልን በአስፈላጊ ሰዓት፣ መልስም ሳይሰጠን ሲቀር ደግሞ ባላስፈላጊ ሰዓት ነው። እግዚአብሔር አምላክ ሆይ አንተ መልካም ነህ፣ አንተ ትልቅ ነህ እያልን ጌታችንን እያመሰገንን ጌታችንን ተመስገን እያልን ብንኖር ሁልጊዜም ሕይወታችን ከፍ
ወዳለ ደረጃ እንደሚደርስ በአቶ በላይ ታሪክም ዛሬ ይህንንም ተመልክተናል። ታዲያ አቶ በላይ 3 ዓመት ልጃቸውን ካስተማሩ በኋላ ማለትም ከባለቤታቸው እረፍት 3 ዓመት ልጆቻቸውን ካስተማሩ በኋላ የመጀመሪያ ልጃቸው የግቢ ትምህርቱን ጨርሶና ተመርቆ ወደ አዲስ አበባ መጣ። ታዲያ የመጀመሪያ ልጃቸው አሁን ላይ አባትም ወንድምም ሆኖ ታናናሽ እህቱን ማስተማር፣ ማገዝ፣ መንከባከብ፣ መጠበቅ እንዳለበት አባት ለልጁ ሁል ጊዜም የሚመክረው ምክር ነበር። አቶ በላይ በጣም ትጉና ምንም ነገር የማይናገሩ ሰው ስለሆኑ ከሁሉም ሰው ጋር ተስማምተው በክብር በፍቅር ነበር የሚኖሩት። ታዲያ አቶ በላይን ያየ ሰው ሁሉ አቤት የአቶ በላይ ልጆች ብሎ ሁል ጊዜ አቤት በአባት መባረካችሁ ብለው ልጆቻቸውን እንዳሞገሷቸው ነበረ። አቶ በላይም ለልጆቻቸው ሁል ጊዜ ትልቅ ቦታን የሚመኙ ትልቅ አባት ነበሩ። የታገሉት ትግር ልጆቻቸውን ለማስተማር የአዩት መከራ ብዙ ነበር። ታዲያ የመጀመሪያ ልጃቸው ተመርቆ ወደ አዲስ አበባ ከመጣ በኋላ ስራ ፍለጋ ብዙ ተንከራተተ፣ ብዙም ሮጧል። ግን እግዚአብሔር መልካም ነው። ልፋቱን አይተው ደግሞ ለእሱም በተማረበት የሚያስፈልገውን ስራ ለልጃቸው እንዲያገኝ አድርጎላቸዋል። የሁሉም የእግዚአብሔር ስራ እንደሆነ አቶ በላይ ታሪካቸው ላይ ጠቅሰውልናል። ታዲያ አቶ በላይ ሁልጊዜም እግዚአብሔር ከፊት እንደሚቀድም በነገሮቻችን ሁሉ ከፊት ቀድሞ ህይወታችንን እንዲባርክልን ህይወታችንን አሳልፈን ለእግዚአብሔር መስጠት እንዳለብን በእያንዳንዱ በጻፉትን ታሪክና ደብዳቤያቸው ላይ እየነገሩን ነው። ታዲያ አቶ በላይ የመጀመሪያ ልጃቸው ስራ እንዳገኘ ነበረ። አባዬ እስካሁን ድረስ አንተ ለፍተህ ጥረህ እኛን ለማስተማርና እኛንም አስተምረህ እዚህ ቦታ አድርሰህናል። ታዲያ አሁን የኔ ኃላፊነት ነው። እህቶቼን አስተምራለሁ፣ እህቶቼን ጠብቃለሁ። አባቴ አንተንም በቻልኩት አቅም እጦርሃለሁ ብሎ የተስፋ ቃል የዘለዓለም ደስታን የሚሰጥ ቃል ለአባቱ ያበሰረው። ታዲያ አቶ በላይ ከዚህ በላይ ምን የሚያስደስት ነገር አለ? ልጅን አስተምሮ እንደማብቃት፣ ልጅን ትልቅ ቦታ አድርሶ በልጅ እንደመካስ የሚያስደስት ምን አለ ይሉናል። እውነት ነው። ልጅን አስተምሮ እንደማብቃት፣ በልጅ እንደመካስ፣ በልጅ እንደመባረክ የሚያስደስት ነገር የለም። መቼም ወላጆች ይህንን ታውቁታላችሁ። አባቶች ደግሞ ለልጆቻቸው ብለው የሚከፍሉት ዋጋ የሚከፍሉትን መስዋዕትነት ብዙ ጊዜ አይወራላቸውም እንጂ አባት የመሰለ አባትን የሚያህልም የለም። አባት በማንም የማንተካው ትልቁ የእኛ የልጆች ሀብት ነው። ሁላችንም ወላጆች እናንተም እስቲ ስለ አባት ምን ትላላችሁ? ይህንን ታሪክ እየሰማችሁ የኔ ታሪክ ይሄ ነው፣ አባቴ ለኔ ይሄ ነው ብላችሁ እስቲ ስለ አባቶቻችሁ እናንተም ኮሜንት ስር ያላችሁን ሀሳብ ለእኛ አጋሩን። ታዲያ አቶ በላይ ልጆቻቸውን አስተምረው መርቀው ለዚህ አድርሰዋል። ትልቁ ልጃቸው እሳቸውን ለመካስ እየጣረ እየሮጠ እህቶቹንም እያስተማረ አሁን ላይ በሰላምና በጥሩ ኢኮኖሚካሊ የሆነ ኑሮ እየኖሩ እንደሚገኙና ፋይናንሳቸው ጥሩ እንደሆነ ልጃቸውም እግዚአብሔር ባርኮት እግዚአብሔርም የተሻለ ነገር ሰጥቶት ሁልጊዜም ከፊት እየቀደመ ነገሮች እየተሳኩለትና ሁሉንም እያሳካ ዛሬ የደረስነው ደረጃ ላይ ደርሷል። የለፋሁት ልፋት ከንቱ ሆኖ አልቀረም ይላሉ። ታዲያ እናንተም እንዳልኳችሁ ኮሜንት ስር ስለ አባቶቻችሁ ያላችሁን ሀሳብ አባቴ ለኔ ይሄ ነው፣ አባቴ ደግሞ ለኔ ይሄ ነው ያላችሁ ኮሜንት ስር ሀሳባችሁን አጋሩን። አቶ በላይ ግን የሚገርሙና የሚለዩ አባት ናቸው። አሁንም እድሜ ከጤና ጋር እኛ እንመኝላቸዋለን። እናንተም ይህንን ታሪክ እየሰማችሁ ለብዙዎች ሼር ማድረግና ይህንን ቻናል ሰብስክራይብ እንድታደርጉ በዚሁ አጋጣሚ እናስታውሳችኋለን። ታዲያ እንደዚህ አይነት የተለያዩ እውነተኛ ታሪኮች በዚህ መልኩ ወደ እናንተ እኛ እናቀርብላችኋለን። እናንተም ታሪኬን አዳምጡ፣ ታሪኬ ይጠቅማችኋል ብላችሁ የምታስቡ ከሆነ ታሪካችሁን ኮሜንት ስር ባስቀመጥንላችሁ የቲክቶክ እና የቴሌግራም ዩዘር ላኩልን። እኛም ደግሞ ወደ ሰው በዚህ መልኩ እናቀርብላችኋለን። በሌላ ታሪክ እስክንገናኝ ድረስ ቸር ቆዩን። እናመሰግናለን።